ይችን እንዴት ነው የምጨርሰው? ወይ ይችን አቤት ግን እስቲ አሁን እንዲስካ አሁን እንዲስሸከም የከበደኝ አሁን ይችን እንዴት አድርጌ ነው የምጨርሳት? አሁን ይችን ቀስ እያልኩኝ አቤት 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 እንኳን አደረሳችሁ እንኳን አደረሳችሁ አቤት 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 አምላኬ ሆይ ይሄ ኮስማና ቆርማዳ ሳይመጣ እችን አባባድጄ እንቀስ እያልኩኝ ግማሽ ባረጋ መደበቂያ ቦታ እንደው ከላምጣ ኢትዮጵያ ቢሆን ጣራ ላይም ምንም መደብቋለሁ። አሁን አልጋ ስር እንኳን ባረጋው ጫማ ላውጣ ወይ የሆነ ነገር ብሎ መርመጥመጡ አይቀርም። እሱማ በበዓል ይሄን በቆሎ ቀቀለሽ ጠብቂኝ አለኝ። የሚቀቅል ይቀቅለውና እኔ ስችን አብቃቅቼ እስከ በኋላ እሱ ወይኔ ሲጣፍ እሱ እኔ መንገድ ለመንገድ ሲንከራተት እኔ እችን በሩን ቆልፌዋለሁ። አየልባውቃ የኔ ፍቅር የኔ ውድ አይድል አወየ መጥቻለሁ። ናግባ ውዴ የኔ ናግባ ኧረ በስመ አብ እንዴት ነህ? አለሁልሽ። ደወለ እንዴ ነጋ? የምን ስጋ ደወለ ወይ ነጋ? ጥሬ ስጋ ትላለች። ምን ጥሬ ስጋ አደወለ? ምንድን ነው ደግሞ እዚህ ጋር ሚጥሚጣ ይኸውልህ ስንሽ ምንድን ነው መሬቱን ዘጋ? ትንሽዬ እንደ ረሀብ ነገር ተሰማኝና በቆሎ ቀቄ ብለኸኛል ነበር። እሱን ልቀቅል አልኩና ከዛ ትንሽ ረሀብ ነገር ሲሰማኝ ዝም ብዬ እንጀራ በደረቅ እንጀራ እንደውም እንጀራው አለቀብኝ። እንጀራ አምጣ ደረቅ እንጀራ አምጣና እንጀራ በሚጥሚጣ እንደ ሰነፍ ከምትበይ ወጥ መስራት አክቶሽ ነው ቁጭ ብለሽ? አንቺ ግን ቆይ ወድቀሽ ነው ሊሰንጠቅሽ ሙያ የለሽ? ነጋ መትባል አይደል? እሰራልሃለሁ። ነጋ መትባል ነው እሰራልሃለሁ። እና እንጀራ ኧረ በእናትሽ አንቺ በእናትሽ አታሰድቢ በሰው ሀገር በእናትሽ። አንቺ አስቤዛ አለ ቤቱ ዘይት አለ አምጣ። በምን ትምጣ? ምንድን ነው ደግሞ እዚህ ጋር የምትደብቂው? ምን አደረኩኝ? ምንድን ነው የምን ማስታጠቢያ ነው ደግሞ እዚህ ጋር? እንትን ነው አንተ ተው በእናትህ ተው። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ከመቶ ናቸው? ትንሽዬ ስጋ ናት። ትንሽዬ ስጋ ነች። ትንሽዬ ስጋ ፌ ላይ ላደርግ ብዬ እንትን በባለፈው የፋሲካ ወተር ሚሎን ስበላ ያዩ ፍቄ ሀረር ሰርጋ እዚህ ሬስቶራንት ፍቄ ሬስቶራንት አብሄል ያለው እሱ ጋር እንትን ቅርጫ አለና ከዛ ብለው ላኩልኝና ቅርጫ ገዝቶ ላኩልኝ። ስለዚህ ታዲያ ለምን ትደብቂዋለሽ? ለምን ደበቅሽው ታዲያ? ለኔ ነው የተላከልኝ። አንተ እኮ እስቲ አንቺ እዚህ ጋር አንቺ ያልወጣበት ነገር ይጣፍጣል። ተጋብዘሽ ነው አይደል? አዎ። ከኔ ካርድ ከፍለሽ አይደለም ልብላ በደምብ። ኧረ አይደለም ባልሽ እንደሆነ ገዝቶ አያበላሽም ብለው ቅርጫ አዘውልኝ። አሬ እስቲ አንቺ ምንድን ነው እኮ እሱን ብላ በቃ እንዴ አራቢን አላስበላልከኝ እኮ እንዴ ሳትገዛ እንደገና ሰው የሚገዛውን ልብላ በቃ ይኸው እሱን ብላ ይኸው እንጀራው የሚጥጣ ይሄን ልብላ ልቀይርልህማ። እሺ የእኛው ምንድን ነው ታዲያ? እሺ ምንድን ነው የእኛው ምንድን ነው? እሱ ጨጓራ ኩላሊት ምናምን ነው ዱለት ይሰራል። ለነገ ዓመት ባልክ በቃችን ብላ በቃችን ብላ ችግር የለም። እኔ ፍቄ ያርሰን ጋር ጓደኞቼ ይጋብዙኛል ለአውደ ዓመት። ለካ ትልቅ ፓኬጅ አላቸው እንደዚህ አይደል? በቃ ሙሉ አለቅባሽ እኔ እና አንቺ ይሄን በፍቅር እንብላና አንቺን ከጨረስን በኋላ ደግሞ ሌላ ይገዛል። እሺ ማን ይገዛል? እግዚአብሔር ማን ጠቆ እኮ ነው መግዛት አታውቅም። እሱ እኮ ነው አሁን ችግሩ የሆነብኝ እኮ ችብላ። እሺ እንካ ኧረ ይቅርብኝ እንዴ